በተለያዩ ሀገራት ለፍልስጤም የሚደረግ የአጋርነት ሰልፍ እንደቀጠለ ነው። ዩናይትድ ኪንግደም እና አሜሪካን ጨምሮ ለፍልስጤም የሚደረግ የአጋርነት ሰልፍ እንደቀጠለ ነው። በአሜሪካ፣ በካናዳ፣ በአውሮፓ፣ በመካከለኛ ምስራቅና በአፍሪካ በርካቶቹ በአደባባይ ለፍልስጤማውያን ያላቸውን ድጋፍ ገልጸዋል። በዋሽንግተን ዲሲ ከፍተኛ የተባለው የፍልስጤም ድጋፍ በዋይት ሃውስ ደጃፍ የተደረገ ሲሆን ፕሬዝዳንት ባይደን ለእስራኤል እያደረጉ ያሉን ድጋፍ ተቃውሞ ገጥሞታል። ነፃ ፍልስጤም እንዲሁም አሜሪካ ለእስራኤል እያደረገች ያለውን ድጋፍ እንድታቆምም ጠይቋል። በዩናይትድ ኪንግደም በተለያዩ ከተሞች እስራኤል በጋዛ ላይ እየፈጸመች ያለውን የተቀናጀ ጥቃት እንድታቆም እንዲሁም የተኩስ አቁም የሚጠይቁ በሺዎች የሚቆጠሩ ሰልፈኞች በአደባባይ ድምጻቸውን አሰምተዋል። በለንደን ብቻ ከ30,000 በላይ ሰልፈኞች ማውጣታቸውን ተናግረዋል። የፍልስጤም የድጋፍ ሰልፎች በህዝባዊ ረብሻ ምክንያት የታገቱበትን የፈረንሳይን ፓሪስ ፍቃድ የተደረገለት የአጋርነት ሰልፍ ተደርጓል። አሜሪካ በጋዛ ሰማይ ድሮን ለቅኝት ማላኳን አመነች። አሜሪካ ሰው አልባ አውሮፕላን ወደ ጋዛ ሰማይ በማላኳ ቅኝት እንዲያደርግ ማድረጓን ለመጀመሪያ ጊዜ አመነች። የፔንታገን ቃል አቀባይ ብሪክ ፖትራይደር ሰው አልባ አውሮፕላኖችን አጋቾችን በተመለከተ መረጃ ለመሰብሰብ የተላኩ ነበሩ ብለዋል። ይህን የቅኝት በረራ የተደረገው ሐማስ በእስራኤል ላይ ጥቃት ከፈጸመ በኋላ ነው። አሜሪካ የድሮን ቅኝት ማድረጓን ያመነች በራሪዎችን እየተከታተሉ የሚዘግቡ ድረገጾች ይህንኑ ክስተት ማጋለጣቸውን ተከትለው ነው። የፍልስጤሙ ፕሬዝዳንት በጋዛ አስቸኳይ ተኩስ አቁም እንዲደረግ ጥሪ አቀረቡ። በዛሬው ዕለት ከአሜሪካ የውጭ ጉዳይ ኃላፊ አንቶኒ ብሊንከን ጋር የተገናኙት የፍልስጤሙ ፕሬዝዳንት ማህሙድ አባስ በጋዛ አስቸኳይ ተኩስ አቁም እንዲደረግ ጥሪ አቀረቡ። ፕሬዝዳንቱ ይህን የተናገሩት ከብሊንከን ጋር በነበራቸው ቆይታ ሲሆን በተጨማሪም ሰብአዊ እርዳታ እስራኤል በሙሉ ከበባ ውስጥ አስገብቻታለሁ ባለቻት የጋዛ ሰርጥም እንዲገባ መናገራቸው ቃል አቀባያቸው ነቢል አቡ ሩወይድን ለሮይተርስ ተናግረዋል። የመካከለኛ ምስራቅ መሪዎች በጋዛ የተኩስ አቁም እንዲደረግ ተመሳሳይ ጥሪ አቅርበዋል። ብሊንከን ከዮርዳኖስና ከግብጽ የውጭ ጉዳይ ሚኒስትሮች ጋር ሆነው ቅዳሜ በጋራ በሰጡት መግለጫ ሀገራቱ ያቀረቡትን የተኩስ አቁም ሐሳብ ውድቅ አድርገዋል። በምትኩ ጊዜያዊ የሰብአዊ ተኩስ አቁም እንዲኖር ሐሳባቸውን ተናግረዋል። የጋዛ ጦርነት የዓለም ትኩረት ከዩክሬን እንዲነሳ አድርጓል። የዩክሬን ፕሬዝዳንት ዜሌንስኪ የጋዛና እስራኤል ጦርነት በዩክሬን ላይ የነበረውን ትኩረት ሰርቋል ሲሉ ተናገሩ። ዜሌንስኪ እንዳሉት የዓለም ትኩረት ወደ ሌላ አቅጣጫ እንዲዞር ደግሞ የሩሲያ ፍላጎት ነበር። በዩክሬን ጦርነት አሁንታዊ ሁኔታ ዙሪያ የተጠየቁት ዜሌንስኪ ጦርነቱ በዩክሬን በኩል ረቀቅ እያለ አይደለም የሚለውን ሪፖርት አስተባብለዋል።